613 call arrivals 126 now good day. 653 good evening, runway 24 right, just at 4,000. 798, turn the right, heading 190. አህና ጥበብ እሰጣችኋለሁ ይላል። ወደ ሸንጎ በጎተቷችሁ ጊዜ ወደ ነገስታት በወሰዳችሁ ጊዜ እንዳትፈሩ ምን እናገራለን ብላችሁ እንዳትጨነቁ ለምን መሰላችኋል? እኔ አፍ ሆናችኋለሁ። ማንም ሊቋቋሙ የማይችለውን አፍ እሰጣችኋለሁ አለ። ጥበብ ነው እኔ ጋር አለ አላችሁ። ኢየሱስ ይባረክ። ሁሉን አስተካክል። ዛሬ አዲስ ቀን ጌታ ሰጥቶናል። እግዚአብሔር የተባረከ ይሁን። በዚህ ቀን ደግሞ ጌታ እንድናመልክ እንድናከብረው ፈቃዱ ስለሆነ እግዚአብሔር ይመስገን። መጽሐፍ ቅዱስ እግዚአብሔር የሰራት ቀን ይችላል፣ በእርሷ ደስ ይበለን ሐሴትን እናድርግ። ኢየሱስ የተባረከ እና በእግዚአብሔር ደስ ይበላችሁ። መጽሐፍ ቅዱስ ደጋግሞ ሰዎች በእግዚአብሔር እንዲደሰቱ ነው የሚያበረታታው። በእግዚአብሔር ደስ ይበልን የልብህን መሻት ይሰጣል። እና ሰዎች በእግዚአብሔር ደስ ካላላቸው በሌላ በምንም ደስ ሊላቸው አይችልም። የሁሉ ነገር ምንጭ ነው። ለዚህ ነው በአዲስ ኪዳን ደጋግሞ ጳውሎስ ሲጽፍ ሁሉ ጊዜ በጌታ ደስ ይበላችሁ በጌታ ይላል። እና እሱ ላይ የተመሰረተ ደስታ ከሆነ ያ ጌታ ላይ የተመሰረተ ደስታ ከሆነ በኑሮ ውጣ ውረድ አይደፈርስም። በአካባቢያችን ድምጾች ዙሪያችን በሚከብዱ ሰዎችና በሚርቁት ሰዎች አይለካም ማለት ነው። እና ሁሉ ጊዜ በጌታ ላይ የሆነ ሰላም በጌታ ላይ የሆነ ደስታ እንዲኖረን እግዚአብሔር ይርዳል። አሜን። ይሄ አንዱ የመንፈሳዊ ብስለት የሚባለው ማቹሪቲ የሚባለው ነው። ጳውሎስ ሁሉ ጊዜ በጌታ ደስ ይበላችሁ የሚለውን መልእክት ሲጽፍ የፊልጵስዩስን መልእክት ወደ ቤት ሆኖ ገባችሁ አይደለ? የሆነ የተመቻቸ ሶፋ ላይ ቁጭ ብሎ ምናምን አይደል፣ እስር ቤት ነው በወንጌል ምክንያት ታስሮ። እሱ ግን ምን ብሎ ይጽፋል? ደስተኛው ነው ብሎ ይጽፋል። እሱ እኮ ደስተኛው ሆኖ ነው። እና አንዳንዴ ለደስታችንን ለማደፍረሻ መሰጣቸው ምክንያቶች በእግዚአብሔር ቃል ተቀባይነት የላቸው። አሜን በሉ። ለምን ሁሉ ጊዜ ደስ ይበላችሁ ተብሏል። እና ቅጥርን ማስጠበቅ ያስፈልጋል። ገጠር አካባቢ ውሃ ምንጭ ይኖራልና እዛ ምንጭ ላይ ብዙ ጊዜ ምንጭ ይቀጥራሉ፣ ቅጥር ያደርጋሉ ለምንጭ። ለምንድነው? ከብቶች ዝም ብለው ከተለቀቁ ሁሉም ያደፈራርሱትና ንጹህ የሚጠጣው ምንጩ ንጹህ ሆኖ ግን ንጹህ እንዳይሆን ይሆናል። እና ቅጥር ከተደረገለት ግን ሁሉም በስነ ስርዓት የሚፈሰውን እንዲጠጣ እድል ያገኛል። እና ዛሬ በክርስትና ህይወታችን ልባችንን መጠበቅ ያለብን ለዚህ ነው። መጽሐፍ ቅዱስ ልብህን ጠብቅ ይላል። የህይወት መውጫ ከርሱ ነው። ጠላት እንዳያደፈርሰው ሰይጣን ሐዘንን፣ ተስፋ መቁረጥ፣ የልብ ስብራት የሚባሉ ክፉ ነገሮች ወደ ልብ ይወረውራል። እነሱ ካስገባንና ብናዝን እግዚአብሔር በዚህ ተጠያቂ አይደለም። እኛ ልባችንን ጋርድ የማድረግ ኃላፊነት አለብን። ኢየሱስ የተባረከ ይሁን። ስለዚህ ደስተኛ የመሆን ፍላጎት ሳይሆን ግዴታ አለ። ኢየሱስ ይባረክ። ከጌታ ጋር እስከሆነ ድረስ ደስተኛ መሆን አለብን። እሺ ዛሬ የሐዋርያት ሥራ ምዕራፍ 5 ነው የምናየው። ምዕራፍ 5 ቁጥር 1 እስከ 11 ያለ በጣም የሚታወቅ ድሮም የሚታወቅ ዛሬም በጣም የሚታወቅ ታሪክ ነው። ወይም አስፈሪ ከሚባሉ ከአዲስ ኪዳን ታሪኮች መካከል ነው። የሐናንያና የሰጲራ ታሪክ ነው። በሱ ላይ ነው ዛሬ የምንነጋገረው ማለት ነው። እሺ ምዕራፍ 5 ቁጥር 1 ጀምሮ እንዲህ ይላል። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለ። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተ። በሰሙትም ሁሉ ላይ ታላቅ ፍርሃት ሆነ።
ጎበዞችም ተነስተው ከፈኑት፣ አውጥተው ቀበሩት። ከ3 ሰዓት ያህል በኋላ ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስቲ ንገሪ፣ መሬታችሁን ይህን ለሚያክል ሸጣችሁትን አላት። እርሷም አዎን ይህን ለሚያህል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ያን ጊዜም በእግሩ አጠገብ ወደቀች፣ ሞተችም። ጎበዞቹም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። በቤተ ክርስቲያኑ ሁሉና ይህም በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል። ዛሬ እንግዲህ በዚህ ክፍል ላይ ነው የምናየው ማለት ነው። እንግዲህ እንደምታስታውሱት እስካሁን እየመጣን እንዳለ ነው ቤተክርስቲያን ገና ተመስርታ ጥሩ መንፈሳዊ እንቅስቃሴ ላይ ያለችበት፣ ተጅምሩ ግን ትግል ገጥሟታል። የገጠማት ትግል ከውጪ ነው። መጀመሪያ የውጪ ችግሮች የሚባሉ ናቸው የገጠሟት። እንደምታስታውሱት ሐዋርያት ሥራ ምዕራፍ 4 ላይ እንዳየነው ያ ወዲያውኑ ትልልቅ በአገሪቱ ላይ ትልቁን የመንፈሳዊ ስልጣን ያዙት ሰንሃድሪን የሚባለው ያ ጉባኤ ነው በአንድ ጊዜ ስብሰባ የጠራቸው እና በዚህ ስም እንዳትናገሩ የሚል ማስጠንቀቂያ ተሰጥቷቸዋል። እና ስደቱ አፍላ ሆኖ እየመጣ ነው። የውጭውን ግን ተቋቁመው እያሉ ሰይጣን ደግሞ አሁን ወደ ውስጥ ሲንክ አድርጎ ገብቶ በመካከል ያለውን ነገር ሊያደፈርስ ሲሞክር ነው የምናየው። እና ከዚህ ይሄ ምዕራፍ 5 ጀምሮ ነው እንግዲህ የውስጥ ችግሮች የተጀመሩት በሐዋርያት ሥራ። የውጭ ችግሮቹ እንዳሉ ነው፣ የውስጥ ችግር ግን መነሳት የጀመረው በዚህ ክፍል ነው። እና ዛሬ በእነዚህ ሰዎች ዙሪያ ነው አንዳንድ ነገሮችን የምናየው። ብዙ ሰዎች የሚስማሙትን አንዳንድ ሀሳብ መናገር ጥሩ ነው። ዛሬ ቢሆን እንደ ሐናንያና ሰጲራ ቤተክርስቲያን ትልቁ ስራዋ ቀብር ይሆን ነበር አይደል? አይመስላችሁ? ምክንያቱም ሐናንያና ሰጲራ ያደረጉት ነገር አሁን ከምናደርገው አሁን እየኖርን ካለነው ላይፍ አንፃር ሲታይ በጣም ትንሹ ይመስለኛል። እንደው ገባችኋል? ግን ታዲያ ምንድነው? እግዚአብሔር አልተለወጠም። ያ እግዚአብሔር ነው አሁንም የሚሰራውና ምንድነው ብለው ብዙ ሰዎች ሲናገሩ የሚሰጡት መላምት አለ። 100% እርግጠኛ ሆኖ መናገር አይቻልም። ከዚህ መካከል ምንድነው? አንደኛ ፋውንዴሽን ላይ ይሄ ነገር ገና ተመስርቶ ቤተክርስቲያን ገና እየተመሰረተች ባለችበት ሁኔታ ነው እና አምጥቶ ሰይጣን ሊደበላልቀው ነው። ይሄ ነገር እነሱ ዝም ብሎ ቢያልፉ ኖሮ ይሄ ገና ንጹህ የሆነው ቅዱስ የሆነው የእግዚአብሔር ስራ ሲጀመር በውሸትና በተበላሸ ነገር ላይ ፋውንዴሽን እንዲመሰረት ሊያደርግ ነበር ሰይጣን እና እግዚአብሔር ይሄን ለመምታት ነው የሚል አንዳንድ ጽሑፍ አይቻልም። ሌላው ግን ብዙዎችን የሚያስማማው ክብር በቤተክርስቲያን ስለነበረ ነው። ገባችሁ አይደለ? ምክንያቱም ዛሬ እንደፈለግን እየወጣን የምንገባው የእግዚአብሔር ክብር በቤተክርስቲያን ስለሌለ። ገባችሁ? ደስ አይልም፣ ግን እውነታው የክብሩ ኃይል እንደሚገባ ወይም እግዚአብሔር እንደሚገባ እየሰራ ስላልሆነ ነው ዛሬ ሰዎች የፈለጋቸውን በፈለጋቸው ጊዜ አድርገው ወጥተው የሚገቡት የሚለውን ሰዎች ይስማማሉ። ግን ብዙዎች ቅድም እንዳልኩት መሰረት ላይ ስለሆነ፣ ምክንያቱም ከዛ በኋላ የከፋ ኃጢአት ሲሰራ በቤተክርስቲያን ታይቷል። አንደኛ ቆሮንቶስ ምዕራፍ 5 ላይ ለምሳሌ የአባቱን ሚስት ያገባ ሰው አብሮ የሚኖር ሰው ነበር፣ ግን ሲቀሰፍ አይታይም አይደል? ስቲል የሆነ እግዚአብሔር ዝም ያለበት አንዳንድ ሁኔታዎችን ይታያል። እሺ እነኚህ ሰዎች መሬት ሽጡ ብሎ የነገራቸው ሰው ሸጣችሁ ለቤተክርስቲያን ገንዘብ አምጡ የሚል ማስታወቂያ ከሐዋርያት ዘንድ አልተሰጠም ወይም አልተነገረም። ይሄንን ያደረጉ ሰዎች ግን ነበሩ። ለዚህ አንድ ጥሩ ምሳሌ ዮሴፍ የተባለው በኋላም በሐዋርያት በርናባስ ተብሎ የተጠራው ሰው ይሄን አድርጎ ነበር። ሸጠና አምጥቶ ገንዘቡ በእግራቸው ስር አስቀመጠ። ሌሎችም ይሄን ያደርጉ እንደነበር የሐዋርያት ሥራ ምዕራፍ 4 መጨረሻው ላይ ተጽፏል። ይሄን ነገር አዩ፣ ማድረግ እንዳለባቸው አሰቡ። ከዛ ሄዱና መሬታቸው ሸጡ። ከዛ ግን ተማከሩ። ከሚስት ባልና ሚስት የተማከሩት ምንድነው? ግማሹን እናስቀምጥና ግማሹን ወስደን እንስጣ። ኢቭን ይሄንን ማድረጋቸው በራሱ ስህተት ላይሆን ይችላል። ይሄን እንኳን ቢያደርጉ ኦፊሻሊ ቢያደርጉ በፊት ለፊት ቢያደርጉ ምናልባት እንዲህ አይነት መቅሰፍት ላይመጣባቸው ይችላል። ግን በተንኮል
ግማሹን እንዳስቀሩ እንዳይታወቅ አድርገው ወደ ልክ ሌሎቹ ሸጠው ሙሉ ሲያመጡ እኛ ሙሉን ያመጣነው ብለው አስቀምጡ። አየህ፣ ከዛ ጴጥሮስ በመንፈስ የሚያየው አየና እግዚአብሔርን ታታልሉ ዘንድ ሰይጣን በልባችሁ ለምን ሞላ? ሐናንያ የሸጣችሁት ለዚህ ነው ሲሉ አዎ። ከዛም እግዚአብሔር ልታታልል ሞክራል። ስለዚህ ሰዎች ይቀርባል። አሁን ያነሱሃል አለ ወደቀ ሞተ። እንዴት ከባድ ነው ይታያል። ከሁሉ ግን የሚገርመኝ እንዲህ አይነት ነገር ሀፕን ቢያደርግ ዛሬ ሰዎች ከቤተክርስቲያን ጠርግ ብለው የሚጠፋ አይመስላችሁ? ግን አይደለም። ይገርማቸዋል። እኔ ሀገር ቤት አንድ ጊዜ አንድ ወንድም እያገለገለ የኛ ጓደኛ እዛ ነበረች። እኔ እንኳን በወቅቱ አልነበርኩም እና እየተናገረ መልእክት እንደመጣ ሰምቻለሁ። እንደዚህ በጣም አስቸጋሪ ለመጥፎ ዓላማ የመጣ ሰው ቤተክርስቲያን ውስጥ እና ተው እጅን አውጣ አንሳ ሲባል እምቢ ብሎ መጨረሻ ላይ ግን አሁን በቃ በዝማ ትወድቃለህ አይነት ብሎ ወድቆ ሰዎች ተሸክመውት እንዳወጡ ምናልባትም በህይወት እየኖረ አይመስለኝም። እና እንዲህ አይነት ነገር ተደርጎ በቃ አገልጋዩ የመጨረሻ ደንግጦ ወይኔ ሰው አድን ብለን ገለህ ቤተክርስቲያን ውስጥ በቃ ህዝቡ ልታጠፋው ነው ወይ ብዬ አልኳልና ከስንት ቀን ጊዜ በኋላ ግን ህዝብ መቆሚያ መቀመጫ ጠፋ። መዓት ህዝብ የትኛው ቤተክርስቲያን ነው እንዲሆኑ ብሎ ለማየት ሁሉ መጡ ማለት ነው። እና አንደኛ ጄኒውን የሆነ ነገር የሚፈልጉ ሰዎች አሉ አይደል? እውነተኛውን ነገር የሚከተል ሰው ሊመጣበት ይችላል። እሺ፣ በዚህ ውስጥ የምናየው ምንድነው ታዲያ? ከነዚህ ሰዎች ህይወት የምንማረው ሁሉ ጊዜ መቼም የሆነ ታሪክ አበበን በቃ ሂስትሪውን ይዘን መሄድ ሳይሆን ምንድነው ለኛ የሚቀረው? እኛስ ከነሱ ህይወት የምንወስደው ነገር ምንድነው የሚለውን አንዳንድ ነገሮችን ለማየት እንሞክር። ከነኚህ መካከል የምናየው ጤናማ ያልሆነ ህብረት ወይም አንድነትን ያሳያል። በእነሱ ህይወት የምናየው ነገር አለ። ተስማማችሁ የሚል ቃል ታያላችሁ። እና እነኚህ ሰዎች ለክፋት ሲስማሙ ወይም ለተበላሸ እግዚአብሔራዊ ላልሆነ እንደ እግዚአብሔር ቃል ላልሆነ ጉዳይ ሲስማሙና አንድ ሲሆኑ ታያላችሁ። ይሄ እንዴት አደገኛ ነገር እንደሆነ ከመጽሐፍ ቅዱስ አንዳንድ ነገሮችን ላሳያችሁ። ሁሉ ጊዜ ከሰዎች ጋር ማንም ይሁን ከትዳር ጓደኛ የቀረበ የለም። የትዳር ጓደኞቻችሁ ቢሆኑ ልጆቻችሁ ቢሆኑ ወንድም እህቶቻችሁ ቢሆኑ ማንም በጣም የምትቀርቡት ወዳጅ ቢሆን ክፉ ነገር ላይ መስማማት የለባችሁ። ልክ ካልሆነ ቻሌንጅ ማድረግ መቻል አለባችሁ። ይሄ ነገር ልክ አይደለም፣ ልክ አይመስልም ብሎ ይሄ ነው የትክክለኛ ወዳጅነት መለኪያ። አንዳንድ ሰዎች የሚመስላቸው አንደኛው ሰው ያመጣውን ሐሳብ ሁሉ መከተል ወይ መቀበል ትክክለኛ ወዳጅነት አድርገው የሚወስደዋል። ይሄ ትክክል አይደለም። እንደ እግዚአብሔር ቃል ከእግዚአብሔር ጋር የሚለያይ ነው። በመጽሐፍ ቅዱስ ውስጥ ለአመጽ አንድ የሆኑ ሰዎች ነበሩ። በአመጽ ወይም በተበላሸ ነገር አንድ ሆነው ስራ ለመስራት የሞከሩ ሰዎች። እነሱን የተወሰነ ነገር ላሳያችሁ። በመጀመሪያ ደረጃ ዋናውን ብነግራችሁ ጥሩ ነው። ዋናው ሰይጣን የሚሰራው በህብረት በአንድነት ነው። ታውቃላችሁ፣ ይሄን መጽሐፍ ቅዱስ ይናገራል። ኢቭን ለተበላሸ ዓላማ ነው፣ ለማፍረስ ነው፣ ለማጥፋት ነው፣ ለመግደል፣ ለመስራት ነው፣ ክፉ ነገር ለማድረግ ነው። ግን በአንድነት ነው የሚሰራው። አለቆቹ፣ ስልጣናት፣ ገዢዎች የሚባሉ ተራዎቹ በአንድነት የሚሰሩ ናቸው። ኮኦፕሬት ነው እንጂ የሰይጣን መንግስት የተለያየ አይደለም። ይታዘዛሉ። ለታናናሾቹ ወይም ከስራ ያሉት ለአለቆቻቸው በስነ ስርዓት የሚገዙ ናቸው። ይህንን ማቴዎስ 12:26 ላይ ስታነቡ ታገኛላችሁ። ማቴዎስ 12:26 ኢየሱስ ራሱ ምን ብሏል? አንድ አይነ ስውርና ደንቆሮ የሆነ ሰው ወደ ኢየሱስ አመጡ ይላል። ይሄ በጣም ከባድ መጽሐፍ ቅዱስ ካየሁት ከባድ ችግር ነው። ገባችሁ? አይነ ስውር ነው፣ ደንቆሮ እና ጆሮ አይሰማም፣ መናገር አይችልም፣ ዲዳ እና እንዲህ አይነት ሰው እንዳውም ድሮ ልጆች ሆነን ጥያቄና መልስ አለ አይደል? አይኑ የታወረና ደንቆሮ ዲዳ የሆነ ሰው እናቱ ብትሞት እንዴት አድርገህ ትነግረዋለህ ተብሎ የሚጠየቅ ጥያቄ ነበር። ትዝ ይለኛል። እና መልሱ ምን እንደሆነ ታውቃላችሁ? አያድርስ ነው የሚባለው። ገባችሁ አይደል? ልትነግሩት አትችሉም ማለት ነው። አያያችሁ በምልክት አትነግሩት፣ አይሰማችሁ በድምፅ አትነግሩት። ስለዚህ አይኑ ማየት ዲዳ የሆነ ሰው ወደ ኢየሱስ አመጡ እና ይሄ ሰው ነፃ አወጣው። ኢየሱስ ማየት ቻለ፣ መናገር ቻለ። ትልቅ ታምር ነው። ይሄንን ያዩ ሰዎች ምን አሉ?
የሰው ልጅ መቼም ሁሌ ምክንያት አያጣም። በጣም ይገርመኛል። አሁን አልተፈወሰም እንዳይሉ የሚያውቁት ነው። በቃ አይነ ስውር ዲዳም እንደሆነ ይታወቃልና አሁን ምን ማድረግ ጀመሩ? የወጣበትን መንፈሱ የወጣበት ወይ ነፃ የሆነው በሰይጣን ነው ብለው ተናገሩ። በቤልዘቡል አለቃ ባጋንንት አለቃ ነው የወጣው እንጂ ይሄ በእግዚአብሔር አይደለም አሉ። ኢየሱስ ታዲያ ምን ብሎ መለሰላቸው? ሰይጣንን የሚያወጣው ከሆነ እርስ በርሱ የተለያየ መንግስት እንዴት ይቆማል አላቸው። ስለዚህ ሰይጣንን አያወጣውም። ኢቭን ዛሬ የሚመስል ነገር ብዙ ያደርጋል። ያው ሰይጣን በጣም ታውቃላችሁ ተንኮለኛ እና በሰው አእምሮ መጫወት ያውቃል። በቅርብ አንድ ቪዲዮ አይ ነበርና እችን የምታክል ስዕል በተለምዶ የጌታ እናት የማርያም ስዕል የምትባለው ስዕል አንድ ሰው አጋንንት ያስወጡበታል በሱ ስዕል ማለት ነው። እና ለአንዱ ልጅ ሰጥተው ሂድና እስቲ ያስነካው ይሉታል። አጋንንቱ ሲነካው ተቃጠልኩኝ ምናምን ይላል በዛች በስዕሏ ማለት ነው። አየህ እዛ ጋር በሺህ የሚቆጠር ህዝብ አለ። ደግሞ ምናልባት በዩቲዩብ የሚያያለ ምናልባት በሚሊዮን የሚቆጠር ሰው ያየዋል። ከዛ በሚሊዮን የሚቆጠር ሰው ምን ያደርጋል መሰለህ? በቤቱ ስዕል ይዞ ገብቶ ይለቅ የሰይጣን ተንኮል ተመልከት። ከዛ በኋላ ያን ስዕል ምን ይላል? እንጂ ስዕል ምናምን ባይኔ ያየሁት ገና እኮ ሲደርስ ነው አጋንንቱ ይጮህ ይላል። አየህ ግን እንደ መጽሐፍ ቅዱስ ነው ወይ ብለህ ስትመጣ አይደለም። እንዳውም በቅርብ ምን አይቻለሁ? እባካችሁ ተጠንቀቁ የምትለጥፉትን ተብሎ ጂሚ ሬክስ ነው ባልሳሳት ማነው ይሄ አክተሩ ብቻ የጌታ ሆኖ የተጫወተው የክርስቶስን መስሎ አሁን ባለፈ እንደዛ ጂሚ ሬክስ ነው ምናምን አይንክ ስሙ እንዳልሳሳተው ብዬ አሁን the passion of Christ የሚለውን የሰራው ሰው ማለት ነው። እና ብዙ ሰው በግድግዳው ላይ ለጥፎታል። ሰውየውን ቤታቸው ወስደው ገባህ ለዚህ ቆሱ የሆሊድ አክተር ተቀበለ እና አሁን የዚህ ሰውዬ ተመጣጣው እና የሆነች አረብ መታመር በቃ እንደዚህ ያርጋት ቁጭ ፎቶ ስታነሳኛ ብቻሽ ታይሜም ተቆርቆር ስላለ ምን ልነግራችሁ ነው? የሰይጣንን አካሄድ ልነግራችሁ ተንኮለኛ። ከዛ በኋላ ሰዎች በአንድ ትንሽ ነገር እዚህ ጋር ማአት ሺህ ህዝብ ዲሲቭ እንደሚያደርግ ያውቀዋል። እና ይሄን አይነት አካሄድ ይሄዳል። አሁን እዚህ ክፍል ላይ አንዳንዴ ያው አጋንንት በቃ ሄዶ ሰይጣን ቤት ወጣለት ይባላል ነው ግን ስትሉ ግን አይደል አብሮ የሚሰጠው ትእዛዝ አለ። በሮብሮ ቡና አፍላ ከወጣ ለምን ነው ያለው? ገባህ? ገብታችሁ ሐሙስ ቆሎ እና እንደዚህ አድርገ ፈንዲሻ አርጭ ምናምን ብሎ ያዘዋል። መንፈስ ከወጣ ያው አጋንንት ከወጣ እንደዛ ብለና እንደዛ ወጥቷል ነው ማለት የሆነ ስለወጣ እዛ ግን ወጥቶ ሳይሆን እንዲረጋጋ ተደርጎ የሚፈልገው ምስ እንዲሰጠው ተደርጎ ነው እንጂ የተለቀቀው አልወጣም። ስለዚህ ሰይጣን ላይ ያስወጣው መጽሐፍ ቅዱስ አይደለም። ያው ጌታ ራሱ ተናገረ። በዩኒቲ ነው የሚሰራው ላላቸው ዓላማ ሚሽናቸው ላይ ቀልዳ ያው ለነገሩ አለቆቹ ዋዛ አንደኛው አጥፍቶ ይመጣ በጣም ትልቅ ስቃይ ስለሚያሳዩቸው እነሱ የተቻላቸው ሁሉ ያደርጋሉ። እሺ ወደ ሰዎች ልመልሳችሁ። ይሄ አለቃቸው ነው ይሄን የሆነው ዘፍጥረት 11 ቁጥር 6 ላይ በሰናኦር ይኖሩ ስለነበረ ሰዎች ጌታ ሲናገር እንዲህ ብሏል። አንድ ቋንቋ ይናገራሉ፣ አንድ ህዝብ ናቸው፣ ያሰቡትን ከመስራት የሚከለክላቸው የለም የሚል ቃል ያለ አንድ ሆነው ነው የተነሱት። ይሄ ባቢሎን የሚባለው ግንብ ለመገንባት አንድ ልብ ሆነው በአንድ ሀሳብ ነው የተነሱት። ግን ስማቸውን ለማስጠራት ስለነበር ከእግዚአብሔር ሀሳብ ኮምፕሊትሊ አጌንስት ነበር ወይም የእግዚአብሔርን ፈቃድ የሚቃወም ነበር። ግን በአንድ ልብ ሆነው ስለተነሱ እግዚአብሔር እንኳን ነገራቸውን ለማፍረስ ያደረገው አንድነታቸውን ያበላል። ገባችሁ? ቋንቋቸው እንደበላለቀና ያንን የነበራቸውን ህብረት አበላሸው። እንደውም አንዳንድ ሰዎች እንደሚሉት የሰናኦር ግንብ ያኔ ቢጀመር ኖሮ እስካሁን እየተገነባ ሊሆን ይችል ነበር ነው የሚባለው። ታውቃላችሁ? ምክንያቱም ማብቂያ የለውም። መቼም ሰማይ እንደ ጣራ ሆኖ ሊይዝላቸው አይችልም። ያው ሰው በዛ ላይ ግን የተናገሩት አንድ ትልቅ ነገር ምንድነው? ስማችንን እናስጠራ እና ዛሬም በክርስትና ውስጥ ምን ማንኛውንም ነገር ስምህን ልታስጠራ ከጀመርከው ባቢሎን ይሆንብሃል አይደል? ያው እግዚአብሔር ደበላለቀው ድብልቅልቅ ማለት ነው በነገራችን ለባቢሎን ማለት እና ይሄን እናያለን። ሌላው እስጢፋኖስን ሊወጉ የተነሱ ሰዎች ሐዋርያት ሥራ 7:57 ላይ
ሊወጉት የነበሩትን ሰዎች አንድ ልብ ነበራቸው፣ በአንድ ልብ ሮጠው ይላል ይዘውት ከከተማ ወጡት። ከዛም በድንጋይ ወገሩት። አይ አንድ ስለቀረ ዝም ብላችሁ የሁሉን ሰው ሐሳብ አትበሉ። እስቲ አሜን ገባ። ዝም ብለህ ይውልን ታይዞ ልክ ነሽ ግን አትበይ። ዝም ብለሽ አጣል ሰይጣን እያመጣ ዝም ብሎ ሹክ የሚለው ሰው ሁሉ ይገርማል አትበል። አመጽ የሚያስነሳ ክፋትን የሚያደርግ ቤተክርስቲያን የሚከፋፍል የተበላሸ ነገር የሚያመጣ ሰው በሰው ነው የሚጠቀመው ሰይጣን። ሐሳብ ይዞ ሲመጣ ቻሌንጅ ማድረግ አለ። ልክ ካልሆነ ይሄ ነገር ግን እንዴት ብሎ ቆም ማለት ነው። አንዳንድ ሰው ማህበራዊውን ነገር ላለማጣት እዛ ጋር ያለው ፍቅር እንዳይበላሽ የሆነ ወይም ደግሞ ይሄ ኢንፋቹዌሽን ይባላል እውነተኛ ነው እሱን ለመጠበቅ ኦኬ ያ እንደዚህ ብሎ ነገር የለም። እንዴት ግን እስቲ አብራራልኝ ማለት ያስፈልጋል። ልክ ካልሆነ ነው ይሄ ትክክል አይመስለኝም ማለት ያስፈልጋል። አንዳንድ ሰዎች መርዝ ይዘው ይመጡና ቀስ ብለው ረጨት ያደርጋሉ። ያኛው ሰው ሳያውቀው በኋላ ካፉ ልክ ሲልበት ታያላችሁ። ያኛው በነገራችን ላይ አንድ ሰው በቅርብ ሳረብ ምን ይላል? ክፉ ከሚናገሩ ሰዎች ጋር የምትውል ከሆነ እወቀውም አትወቀውም ኢምፓርት ታደርጋለህ፣ ትካፈላለህ። በቃ አይንሰልህ። ውሃ የታጠነበትን ዕቃ ነው የሚሸተው ነው ምናምን ይባላል። በቃ የሆነ ነገር ሲናገሩ አንተ እኮ እዛ ጋር ተቃውማቸው ሁሉ ሊሆን ይችላል፣ ግን ሳታውቀው የተወሰነ ቅራኔ ይዘት ይሄዳል እና መቃወም ያስፈልጋል። አንዳንዱ ነገር ልክ አይደለም ብሎ ማለት ተገቢ ነው። ኢየሱስ የተባረከ ነው። ምክንያቱም እግዚአብሔር የማይከብርበት ብዙ ሰይጣን የሚሰራበት ነገር አለ። ዘፍጥረት 49 ቁጥር 5 ላይ ስምዖንና ሌዊ ስለሚባሉት ሰዎች አባትየው የተናገረው ነው። ምክራቸው ክፉ ነበረ፣ በሬን አስነክሰዋል፣ አባታችን እንደዚህ እኔን አሳዝነዋል ምናምን ብሎ ያዕቆብ ይናገራል። እና የሴኬምን ንጉስ እንዴት አድርገው እንደገደሉት ታስታውሳለች ታሪኩን አይደለ? እህታቸው ዲና ስለተደፈረች በቃ እንዲገረዙ አድርገው በቆሰሉ ቀን በሶስተኛው ቀን ህዝቡ ሄደው ፈጭተዋል፣ ገለዋል። እና ሁለቱ ግን በጣም ተስማምተው ተመካክረው በአንድ ልብ ነበር ሆነው ያረሙት። ግን አባትየውን የሚያሳዝን ነበር እና ከህዝብ ጋር እንዳልኖር ነው ወይ ብሎ በጣም ያዕቆብ በልቡ ስብራት ሆኖበት ከረጅም ዘመን በኋላ ልባርካችሁ ብሎ ሲጠራ ይሄን ነገር አነሳ እና ይሄን በማረጋቸው አዝኛለሁ፣ በእስራኤል መካከል እበታተናቸዋለሁ አላቸው። ምን ያህል አባትየው ልቡ እንደተሰበረበት የሚያሳይ ነው። እና ምን ልነግራችሁ ነው? እነኝህን ስናይ ለተበላሸ ነገር አንድነት ታያላችሁ። እና በጣም የምትቀርቡትን ሰው ትክክለኛ ቀረቤታ ያላችሁ ሆናችሁ ቻሌንጅ ማድረግ አለባችሁ። እንዴት ደስ ይለኛል። አንዳንዴ ከሚስቴ የሆነ ነገር ሐሳብ ከነገርኳት በተለይ ያው ታውቃላችሁ የአገልጋዮች ብዙ ጊዜ ሞራሎች ሚስቶች ናቸው እና ግን እሱ ነገር እንደ እግዚአብሔር ቃል ነው ትለኛለች። ቃልና እንዴት አዲያስ አይ እንደዚህ የሚል ያነበብኩት ብላ ሌላ አንድ አንስታ በደንብ አድርጋ ስትለኝ ቀስ ብዬ ሳስበው እውነትን ብዙ ጊዜ ሆኖ አገኘዋለሁ። እውነትሽን ነው ማለት ገባችሁ? አንዳንዴ የማናየው ሰዎች ሲያሳዩን ደንግጠን ደግሞ ለመመለስ መሞከር ጥሩ። ያሰብነው ሁሉ ትክክል አለ፣ በእኛ ጋር የሚመጣው ሀሳብ ሁሉ ፐርፌክት አለ አይደለ? መመለስ መቻል ያስፈልጋል። አቅጣጫ ዞር የሚያደርግ መሆን አለበት ማለት ነው። እኔ ያላየሁትን ሌላው ሰው ላይ ይችላል። ለፓስተር ቢሆን ወንጌላዊ ባይሆን ሌሎቻችሁ ብትሆኑ እንደው አንዳንድ ነገር ሲሰራ ይሄ ነገር እንዲህ ሊያመጣ አይችልም ብሎ ካለ አይ ማለት ሞኝነት ነው አይደል? የበለጠ ስራው ያምራል እንጂ እንደው እኔ ያልኩት ካልሆነ አይባልም። ይሄ በትንንሹ በትልቁ ህይወታችሁ ውስጥ ማድረግ ጥሩ ነው። ለግላችሁ ይብል የግላችሁ ውሳኔ ላይ እንኳን ሰዎች ታማክሩ ሰዎች የሚሰጡትን ምክር እንደ እግዚአብሔር ቃል ነው ባል መስጠት ጥሩ ነው። ኢየሱስ ይባረክ። ለምን ጥቅሙ ለራስ ስለሆነ። እሺ ሌላው እንግዲህ በዚህ ውስጥ የምንመለከተው ሰይጣን ልክ እግዚአብሔር ስራ መጀመሩን አይቶ እሱም ስራ መጀመር ፈለገ። አይ ሁሉ ጊዜ የእግዚአብሔር ስራ ወይም የእግዚአብሔር እንቅስቃሴ ባለበት የሰይጣን እንቅስቃሴ አለ። ይሄ ነው። አንዳንዴ የሚመስለን
እግዚአብሔር በጣም ሪቫይቫል ካስነሳ ታላቅ ክብር ከመጣ የሰይጣን ስራ በትን ብሎ የሚጠፋ ይመስለናል። ግን እንዳትሳሳቱ አይደለም። ይልቁንም ሰይጣን ያንን ስራ ለማጥፋት ያንን ነገር ለማበላሸት ትግል ይጀምራል። እስቲ በህይወታችሁ ተመልከቱ። ምንም ውጊያ የሌለበት ሰው፣ ሰልፍ የሚባል ነገር የሌለበት ሰው ብዙ ጊዜ ምንድን ነው የሚሆነው? ሰልፉን እሱ ነው ማለት ነው ብዙ ጊዜ የሚያስነሳው። እሺ ያገባችሁ ምን ልፈልጌ ነው? ያው ጠላት በሱ በኩል ነው ማለት ነው አንዱ ውጊያ የሚያደርገው። ገባችሁ? ምክንያቱም አማኝ ከሆንክ ትክክለኛ ህይወት ካለ ሰልፍ አለ፣ አቅጣጫው ይቀያየራል እንጂ ውጊያ አለብሽ። ውጊያ የሌለበት ሰው ግን ካየ እሱን ተጠቅሞ ነው ማለት ነው ሌሎችን የሚዋጋው ለማለት ፈልጌ ነው። እሺ 100% የሚሰራ ላይሆን ይችላል፣ ግን ብዙ ጊዜ ይሆናል። እና ሰይጣን እንቅስቃሴ እንደጀመረ ታያለህ። ግን ደስ የሚለው ያንን የተጀመረውን መልካሙ ስራ ሊያደፈርስ ሲል አይናቸው የተከፈቱ የእግዚአብሔር ሰዎች ስለነበሩ አዩት። ታይታል ከጀርባ በልብ የሞላው ሰይጣን ነው አሉ። አይተነዋል እና በአስቸኳይ እንድትወጣ ብለው ከመስመር ሲያስወጡት ያ የተጀመረው ስራ በትክክል ሲያስቀጥሉት ታያለህ። በዚህ ውስጥ ምንድነው ያየሁትና ያዘንኩት? ሌላው ሐናንያና ሰጲራ ከሰው የተለዩ በጣም ጭራና ገንድ ያላቸው ሰዎች አሉ። ታውቃላችሁ፣ እኛ ናቸው። ገባችሁ? እኔና አንቺ እኔና አንተ ናቸው፣ እንደኛው ሰው ናቸው ለማለት ነው። ግን ምንድን እንዳሳሳታቸው እስቲ አንዳንድ ነገሮችን እንይ። ለመሆኑ ለምን ፈለጉት? ከሸጡስ ሸጠው ለምን አላመጡ? ካልሸጡስ ለምን አልተውት? የሚለውን ስናይ በውስጡ የሚታዩ አንዳንድ ነጥቦች አሉ። እነሱን ለማየት እንሞክር። አንደኛ፣ እነኚህ ሰዎች ትክክለኛው መንፈሳዊ ነገር አልገባቸውም። መንፈሳዊ ነገር ሲሪየስ እንደሆነ አላወቁም። አንዳንድ ሰው ሰፈር ውስጥ እንደሚጫወቱ ቤተሰቡ ጋር እንደሚቀልለው መንፈሳዊ ነገር ላይ እንደዛ መቀለድ ይፈልጋል። የእግዚአብሔር ስራ ሲሪየስ ነው። እስቲ አሜን። ቀልድ የሚቀልድበታል፣ የሚጫወትበታል። ይሄ ሲባል ሰዎች ሊያበላሹ ይችላሉ፣ ልናበላሽ እንችላለን። ግን ፈጥነን ወደ መስመራችን የምንገባው ነው እንጂ ዴሊበሬትሊ በክፋት የምንንቀሳቀስበት ህይወት አይደለም። ከዋናው ጋር ያጣላል። ሁሉም ከሚችለው የስራው ባለቤት እግዚአብሔር ነው። ስለዚህ ከሱ ጋር ያጋጫልና አማኞች መጠንቀቅ አለባቸው። እነዚህ ሰዎች ሲሪየስ እንደሆነ አልገባቸው። በቃ ዝም ብሎ እዛ ጋር ማህበራዊው ነገር ነው የገባቸው። ገባቸው? የሆነ እዛ ጋር ያለው ነገር ነው። ሌላው በሁለተኛና በጣም ጎልቶ እንዲታይ የተፈለገው ነጥብ ምንድነው? እንደ ሌሎች ጻድቃን መምሰል ፈለጉ፣ ግን ሳይሆኑ። ገባች? እንደ ሌሎች ራሳቸውን የሰጡ መምሰል ፈለጉ፣ ግን ሳይሆኑ። እዚህ ላይ ነው ትንሽ መናገር ፈልገው። አስመሳዮች ሆነው ማስክ ለብሰው ነው የቀረቡት። አየህ፣ የእግዚአብሔር መነጽር ያያል። እዛ ጋር ሌሎችን ለማስደነቅ አንተ ሰማህ እንዴ? ሐናንያና ሰጲራም እኮ እንደ በርናባስ አምጥተው ሰጡ የሚል ስም ይዘው መውጣት ነው የፈለጉት። በመንፈሳዊው ስራ በእግዚአብሔር ክብር በሚፈለግበት በመንፈሳዊ ስራ ውስጥ ራስን ማክበር አይቻልም። አሜን። ወይም እግዚአብሔርን ለማክበር እየሰራ ለራስ ክብር ጎን ለጎን መስራት አይቻልም። ይጣላል። ክብሩ እሱ። ይሄ ሲባል የሰራዊት ጌታ እግዚአብሔር አያከብርም ካላችሁ ያከብራል፣ እሱ ያከብራል። አንተ ግን ለራስ ክብር አትስራ። አሁን ጥያቄ እዛ መንፈሳዊ ነገር እያስታከክ ራስን አታሳይ ነው። ይሄ በጣም ያስፈራኛል። ዛሬ በጣም ብዙ እንዳለን ስለማስብ ነው። ዛሬ ያ ነገር ቢቀጥል ኖሮ ቤተክርስቲያን ስራው አቃብሮ ይሆን ነበር ያልኩት። ምን የሚል ጽሑፍ አይቻለሁ? either Ananias or the spirit must go። ወይ አናንያ መሄድ አለበት ወይ መንፈስ ቅዱስ መሄድ አለበት። ሁለቱ አንድ ጋር መሆን አይችሉም።
ለምን ወገኖቼ ለምንድን ነው ሰዎች ብዙ ጊዜ የሆነ ነገር አድርገው የራሳቸውን ስም ማስጠራት የሚፈልጉ ትልቅ እዛ ላይ እነሱ እንዲታዩ የሚፈልጉበት ሚስጥር ምንድን ነው ብላችሁ ስትሉ እውነተኛው ክብር ዋጋ ያስከፍላል። ገባችሁ? ምንድን ነው የሚለው አንድ ሶስት አለ በእግዚአብሔርን ክብር ለማግኘት ደረጃው ስቴርሱ እንጂ ኤሊቬተር የለውም ይላል። ገባህ? የእግዚአብሔር ክብር በደረጃ ነው የሚወጣው። ስቴፕ ባይ ስቴፕ ነው። ዋጋ ያስከፍላል። ጾም ጸሎት አለበት፣ ቃል ማጥናት አለበት፣ የተቀደሰ ህይወት አለበት፣ እግዚአብሔርን መፍራት አለበት፣ ዋጋ መክፈል አለበት። እዛ ስቴፕ ላይ ነው። ስለዚህ ሰዎች በአቋራጭ ያንን ለማግኘት መስለው መቅረብ ይፈልጋሉ። እግዚአብሔር አይታለልም። ለምን እግዚአብሔር ልታታልሉ ሰይጣን በልባችሁ ገባ ነው ጠየቃቸው። እንዴት ያስፈራል ወገኖቼ! ሳናቀው ዛሬ በህይወታችን እንደሚወጣ ታውቃላችሁ። እግዚአብሔርን ለማታለል ቅዱሳንን ለማጭበርበር ስንጠር እኮ ይታያል። ታውቃላችሁ። እስኪ ጠጋ ብለን ስንጠይቅ እንዴት ነው ህይወት? ጥሩ ነው ጌታ ይመስገን። ወይ የሆነ ወሬ እንኳን ስናወራ ማለዳ በቃ ይገርምሻል፣ ሌሊት ፎሮክሎ ከካይ ተነስቼ ስጸልይ በቃ የሆነ ያየሁት ራይ ልታወሪ እኮ ፈልገሻል። ፎሮክሎ እንደምትነሽል ነገር ይፈልገሽ ነው። ገባሻል? ብዙ ጊዜ ምን ገባሻል? እንትኑ ልነግራችሁ ቀስ ብለን ውስጡ እኛን እኔ የሚል ለመጨመር ይሄ ሁሉ ይሆናል ማለት አይደለም፣ ግን ብዙ ጊዜ ማለት ነው። ባለፈ በቃ የሆነ በጣም ምስኪን ሰው አግኝቼ በጣም ያሳዝን ነበር። ውስጥ ያበላሁት አለበስኩት፣ እንደው ገንዘብ የሚስፈልገው ሰጥተውት እንዴት ያርጌ ብታይ እንዴት አይነት ደስታ እንደተሰማኝ። አሴም ታይም ችግረኞችን እኔ እረዳለሁ ማለትም ማለት። ስለዚህ መጠንቀቅ ያስፈልጋል። አንዳንዴ ሞቲቫችን በተለይ ወሳኝ ነው። ግልጽ ማለት በተለይ ስናደርገው ሞቲቫችን ተጠንቀቁ። የልብ ዝንባሌን እግዚአብሔር ያያል። እሱ ነው የሚያየው። ይኸው እግዚአብሔር እንዴት ተደረገ መቼ ተደረገ ብሎ አይጠይቅም ይላል አንድ ሰው ሳለ የሚጠይቀው ለምን ተደረገ። ሞቲቭ ማለት ነው። እንዴት አረከው ከየት አምጥተህ አረከው ምናምን አይደለም የእግዚአብሔር ጥያቄ፣ ለምን አረከው ነው ሞቲቭ ማለት ያለው። አንድ ነገር ስታደርጉ በልብ ቅንነትና እግዚአብሔርን በመፍራት ብቻ የተደረገ ሲሆን እግዚአብሔር ይከበራል። እንደሱ ሲደረግ ደግሞ ብዙ ጊዜ ሰዎች ፊት እንዲታይ አንጓጓም። ሌሎች እንዲያውጥና አፕሪሼት እንዲያደርጉት አንፈልግም። አድርገናል፣ ታሳይ ዘክተን ነው እናልፈው። እግዚአብሔር ደግሞ እሱን ያከብረዋል። ኢየሱስ ይባላል። እና ሐናንያና ሰጲራ ጋር ይሄን እንደሌለ የምታውቁት ለምንድን ነው? ከፍለው አስቀምጠዋል፣ ሙሉ አስመስለው አምጥተዋል። ስለዚህ እነዚህ ሰዎች ማስመሰል ፕሪቴንድ ማድረግ ፈልገዋል ማለት ነው። እዛ ጋር ሌሎችን ለመምሰል እግዚአብሔር አየው፣ የደበቁትን አየው። በሌላ ደረጃ እነዚህ ሰዎች ጋር የምናየው ምንድን ነው? የገንዘብ ፍቅር ነው፣ ራስ ወዳድነት ነው፣ ወይም በእግዚአብሔር ላይ አለመታመን ታያላችሁ፣ ወይም እምነት አለማመን በህይወታቸው ነበር። እዛ ጋር ከነበረው መንፈሳዊ እንቅስቃሴ አንፃር ያንን ንብረት ሸጦ ማምጣት ቀላል ነገር ስለሆነ አይደለም። ይሄን የምነግራችሁ ቀላል አይደለም ማለት አሁን ብናስበው እንደዛ አድርጉ ቢባል ቀላል አይመስለኝም ለብዙ ሰው። ግን ካልፈለገ ግዴታ የለውም። ማን ጠየቅ? ግን እስካልተጠየቅ ድረስ ገባ የምታደርገው ነገር መጠንቀቅ ያስፈልጋል። ሰይጣን ወደ እነዚህ ሰዎች በደካማ ጎናቸው ነው የገባው። ለእግዚአብሔር ፍቅር አላቸው፣ አሴም ታይም ለገንዘብ እና ለዚህም ደግሞ ትልቅ ቫልዩ ስለነበራቸው ያንን ሐሳብ አምጥቶ አስገባባቸው። ስለዚህ በህይወታችን ዛሬም ወደ ህይወታችን የሚመጡትን ሐሳቦች መመርመር አስፈላጊ ነው። ይኸውላችሁ በህይወታችሁ እግዚአብሔርን ለማክበር ስትሰሩ እግዚአብሔር እናንተን ያከብራል። ይሄ ክርስትና ፕሪንሲፕል ነው። እግዚአብሔርን ለማክበር ስትሰሩ ራሳችሁን ለማክበር ከሰራችሁ እግዚአብሔር ያዋርዳችኋል። እንኳን ክብር ልታገኙ ማለት ነው። በጣም በዚህ የምናውቀው ዮሐንስ 17 ነው። ዮሐንስ 17 ቁጥር 4 ጀምሮ ጌታ ራሱ የተናገረው ዮሐንስ 17 ቁጥር 4 እኔ ላደርገው የሰጠኸኝን ስራ በምድር ፈጽሜ አከበርኩ አለና አንተ ደግሞ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አክብረኝ
የሚል ቃል ተጽፏል። እኔ ስራዬ ሁሉ እስካሁን ራሴን ለማሳየት አልነበረም ነው የሚለው ጌታ። አንተን ለማክበር ነው የሰራሁት። ይሄን አይተሃል፣ አንተ ደግሞ በራስህ ዘንድ አክብረኛል ይላል። ያው አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይም ብዙ ጊዜ የምናውቀው ጥቅስ ይሄንን ያጸናል። ምን ይላል? እኔ ያከበሩኝን አከብራለሁ፣ የናቁኝ ይናቃሉ፣ ይሄ አይሆንልኝም አለው ይላል ለኤሊ መልእክተኛ ሲነግረው። ያከበሩኝን አከብራለሁ፣ የናቁኝ ይናቃሉ ይላል። እና ወገኖቼ ለእግዚአብሔር ክብር ስሩ። ያን ጊዜ እግዚአብሔር እናንተን ማክበር ጀመረ። ይሄ የክርስትና አካሄድ ነው። ከረጅም ጊዜ በፊት የሰማሁት አንድ ታሪክ አለ። ምናልባት አይ ቲንክ ከረጅም ዓመት በፊት እዚህም ተናግሬ ይሆናል። ስለ ታማኙ ድመት የሚባል በአንድ ቤተሰብ መሀል ገጠር አካባቢ የሚኖሩ ሰዎች ናቸው። መብራት የለም እና ማታ ማታ እራት ሁሉ የሚያበላቸው አንድ ድመት ነው። የሚያበላቸው ደግሞ እንዴት ነው? ሻማ ይዞ የተለኮሰለትን ሻማ ይሰጠዋል። እሱ ይዞ እራት እስኪበሉ ድረስ ይጠብቃል። እና ለረጅም ጊዜ ይሄን ያደርጉት። አንድ ጊዜ አንድ እንግዳ ሰው መጣ እና ዛሬ እራት ሊበላ ሲል ለሻማው ተሰጥቶት ይዞ አይ ምንድነው ሲል አይ ታማኝ ድመታችን እና ያበራልናል። እኛ ከበላን በኋላ ከጨረስን በኋላ ለሱ ደግሞ እራት እንሰጠዋለን። በልቶ ይተኛል። ሁለት ታማኝ ነው ድመት አለ። አዎ ለፈትነው አለ። መብት ነው። እሺ ብሎ ሄዶ ሰውየው ከነ ህይወቱ ያለ አይጥ ይዞ መጣ። ከነ ህይወቱ ያለ አይጥ ይዞ መጣና እንዲያይ አድርጎ ቀስ ብሎ ለቀቀለት ለድመቱ ማለት ነው። ድመቱ ከጥቂት ሰከንዶች በኋላ ሻማው ወረወረው። ከዛ በኋላ ቤቱን በጨለማ ስለተሞላ አይጡንም ማግኘት አልቻለም። ይሁላችሁ ዛሬም ሰይጣን ብርሃንሽን ሊያስጥልሽ ላንቺ ግድ አይታያም ያው ይችላል። ለድመቱ ማይ ፌቨራይት ገባ በህይወት የምትመኝ አይደል? ብዙ ሰው ሳይፈተን ነው ታማኝ የመሰለው ገባ። ሬጉላርሊ ነገሩን ያደርገዋል። ጥሩ ነው ግን ተፈትኗል ወይ አይደል? ያን ሰው ታማኝነት ትክክለኛ ታማኝነት ደግሞ በፈተና ከወጣ እንጂ ሳይፈተን ትክክል ነው ዘሎ ስም መለጠፍ ጥሩ አይደለም። እና የገረመኝ ይሄ ድመት አቅሙን የሚፈትነው ነገር እስኪመጣ እና በጣም እሱ የሚወደው ለስጋው የሚመቸው ነገር ሳይ ወረወረው። ያሳዘነኝ ግን በሰዎቹ ላይ ጨለማ ማዋሉ ብቻ ሳይሆን እሱ ራሱ ሊያገኝ ያለመቻል። ይሄ የብዙዎች ህይወት ነው። ሰይጣን ቀስ ብሎ ይሄን በውስጣቸው ያለውን የሚያበሩትን ብርሃን ለማስጣል ስጋዊ ሆኖ መልካም የሚመስለው በህይወታቸው የሚናፍቁት ይሄን ባገኘው የሚሉትን ነገር ይጥልላቸዋል። ያን ጊዜ ያኛውን ወደ እንደታዛው ዘሎ ሄል ለመያዝ የሚያረጉት እርምጃ ይሆናል ማለት ነው። ጥንቃቄ አድርጉ። የሚመጣ ሐሳብ ሁሉ ከእግዚአብሔር አይደለም። ወደ ህይወታችሁ ሲመጣ ፈትኑ ይላል መጽሐፍ ቅዱስ። ፈትኑ ይላል። ከየት ይመጣ? አንዳንዴ የሚመጣበት ሰው ትልቅ ሰው ሊሆን ይችላል። ኖ ትልቅ የሰራዊት ጌታ እግዚአብሔር ጴጥሮስ ላይ ሰይጣን ከተጠቀመ እንዴ ፓስተር ላይ አሁን ለምን የማይጠቀም ገባህ? ያልተጠነቀቀ ፓስተሩ ላይ ሐዋርያው ነው ግን ሊጠቀምበት ይችላል ካልተጠነቀቀ። ለምን ሊቀ ሐዋርያ የሐዋርያቶቹ ቁንጮ የሆነው ሰውዬ ይሄ አይሆንብህ ሲሪዳት ሰይጣን ብሎታል። ተጀርባ ኢየሱስ ቆይቶ ነው አገር። ስለዚህ ጴጥሮስ ላይ ከተጠቀመ ማንም ላይ ሊጠቀም ይችላል። ስለዚህ በማን ተነገረ ሳይሆን ምን ተነገረ የሚለው ነው። የብዙ ሰዎች ስህተት እከሌ ከተናገረ ነው ዝም ብሎ ግራፍ ያደርጋል ነው። ማንም ይናገረው እንደ እግዚአብሔር ቃል መዝነህ ትክክል ካልሆነ መቀበል የለበትም። ምንድነው እንደው የምንለው አሁን ለምሳሌ ይሄ ውሃ ናቸው። ኮካ ነው የኮካ ጠርሙስ አላቸው አስቡ። እና የኮካ ጠርሙስ በጣም የሚታወቀው ደግሞ ላው ላይ በእርግጥ ሁሉም አላቸው። ኮካ ሞር ከርቀት ይታወቃል አይደል? በቀጠቆርና ቀይ ነው። ኮካ ኮላ በጽሁፍ በርቀት አለ። እና ዝም ብለህ ሰዎችን የምታውቁ ሰይጣን ምን ያደርጋል መሰለህ? ይሄን ይከፍተውና
ይደፋውና ኮካው ጥቁር ቢራ ወይም አልኮል ጨምራለታል። አንተ ደግሞ ብራንድ የምታይስነው ሽፋን የምታይስነው ወስደህ ትገጥመዋለህ። የጠጣኸው ኮካ መስሎሃል፣ ግን ኮካ አይደለም ማለት ነው። አልኮል ተጠጣው ይገባችኋል። እና በማን ነው የተነገረው ሳይሆን ምንድነው የተነገረው ቢለው ማወቅ ተገቢ ነው ማለት ነው። እንደ ቃሉ ያልሆነ አንድነት፣ እንደ ቃሉ ያልሆነ ስምምነት ተገቢ አይደለም። ወደ ህይወታችሁ የሚመጣውን ነገር መፈተን ያስፈልጋል። ደካማ ነገራቸው ሰይጣን አግኝቷል። በእግዚአብሔር ላይ አለመታመን ነበራቸው። እሺ ዮሐንስ 12:43 ላይ ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋል የሚል ቃል አለ። ዮሐንስ 12:43 እነኚህ ሰዎች ስለ ወንጌል ገባቸው። በጣም የሚገርማቸው አይሁዶች ናቸው። ስለ ጌታ ሲነገራቸው በጣም አመኑ። የጌታን ስራ አዩ። በቃ በደንብ ተቀብለው፣ ግን በፈሪሳውያን ፊት ሊመሰክሩለት አልወደዱም ይላል። ለምን? ከምኩራብ እንዳያስወጣቸው፣ ትልልቅ ዋጋ እንዳይከፍሉ ጸጥ አሉ። እና መጽሐፉ ሲጽፍላቸው ከሰበ ዮሐንስ ምን ብሎ ነገረ? ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋል ብሎ ነገረ። እና ይሄ ማለት የሰው ክብር መውደድ ሲባል የራስ ክብር ምን ማለት ነው? ትንሽ ላሳያችሁ። አንዳንዴ ለሌላው የምታረጉት የሚመስለው በውስጡ ቀስ ብሎ ሲታይ ለራሳችሁ የሚሆንበት ጊዜ አለ። ታውቃላችሁ፣ ብዙ ጊዜ እንደዛ ይሆናል። እስቲ ለምሳሌ አንድ ወጣት ልጅ እናቱ ሞተችበት እንበል እና ገና የ16 ዓመት ልጅ እናቱ ጋር ምን እና ብትሞት በመሬት ላይ እየተንፈራፈረ እናቴ ወይኔ ጉዴ ምናምን አለ እያለ ሲጮህ ብታዩት ማለት ነው። እና ቀስ ብላችሁ ተንግዲህ በኋላ ማን ያበላኛል፣ ተንግዲህ በኋላ ማን ያጠጣኛል ምናምን ብሎ ሊል ይችላል። እና ቀስ ብላችሁ ባጠላ ልጁ ለራሱ ነው እያለቀሰ ያለው። ገባ? ማን ያበላኛል፣ ያጠጣኛል፣ የቀረውን ሆቴል እንዴት ገፋዋለሁ እያለ ነው። ገባ አይደል? ምን ነው መጀመሪያ ለእናቱ የሚያረክሰው ነገር ይኖረዋል። ግን በውስጡ አዋቂነት አንዳንዴ ለራሳችን ነው። እና ስለሌሎች ክብር ሲባል ለሌሎች ተጠንቅቀው አይደለም፣ እነሱ ክብራቸው እንዳይነካቡ አይደለም እንዴ? እና ነገ ላይጋበዙ ነው፣ ነገ ላይጠሩ ነው፣ አንቱ ላይባሉ ነው። እሱ እንዳይነካባቸው ግን ምንድነው ማድረግ ያለባቸው? የጌታን ነገር መክፋት ነው። እና ከነዚህ ሰዎች ላይ ሲጨመቅ የምናየው ይሄን ነው። ግን በዚህ ሁሉ ከሆነ በኋላ ምን ውጤት መጣ የሚለውን ቁጥር 11 ላይ ስናይ በቤተ ክርስቲያን ሁሉና ይህን በሰሙ ሁሉ ላይ ታላቅ ፍርሃት ሆነ የሚከተል ለካ ወንፊት ነው የመጣው። ማጥሪያ ይሄ ጅምላ የገባው ዝም ብሎ ገባ አይደል? ድራማ የመሰለው ሁሉ ዝም ብሎ መንፈሳዊ ነገር ምን ያልገባው አመሳስሎ በቃ ነከሌን መስሎ በቃ አስመሳይ ሆኖ የኖረው ሁሉ አሁን ከእንግዲህ ወይ መግባት ነው ያለበት ወይ መውጣት ነው ያለበት። በቃ አስመስሎ መኖር አይቻልም የሚል ነው። እና በሁሉም ላይ ታላቅ ፍርሃት ሆነ ይላል። ደነገጡ። እንኳን በቤተክርስቲያን በውጭ ቢሆን ውሸተኛ ማኞች አሁን ስፍራ አይኖራቸው። ይሄ ነገር ሲሪየስ ነው ብለው ቤተክርስቲያን በቃ የበለጠ ደምቃና ትክክለኛ አካሄድ እንድትሄድ ይረዳል። አንዳንዴ ስለ ክብር እንጠይቃለን። ጌታ ሆይ ክብርህን እባክህ በኃይል በመካከላችን እንላለን። መጥፎ አይደል፣ ጥሩ ነው። ግን አንዳንዴ ሳንዘጋጅ ከሆነ የሚያመጣው ውጤት ከባድ ሊሆን እንደሚችል ታስባላችሁ። ለምን? የእግዚአብሔር መንፈስ በኃይል ከመጣ አብሮት ሊኖር የማይገባውን ነገር ይለያል። እና ክብር ቢመጣ እንደዚህ በተለመደው በቃ እየተሸካከምን እንደሄድ ነው አይቀጥልም። በቃ ሴፓሬት ያደርጋል፣ በመካከል ያልፋል፣ ይለያል። እና ያ በራሱ አደገኛና ከባድ ዋጋ የሚያስከፍል ይሆናል። እንግዲህ ከነኚህ ወገኖቻችን ያየነው ይሄንን ነው። ሐናንያና ሰጲራ በቤተክርስቲያን ሞቱ የሚለው ብቻ ሳይሆን አይተን ማየት ያለብን ምንድነው የሆነው የሚለው እንግዲህ ለማየት እንደሞከርነው በመጀመሪያ ደረጃ ጤናማ ያልሆነ አንድነት ወይም ትክክል ያልሆነ ስምምነትን አይተናል። ሁሌ የምንስማማው እንደ እግዚአብሔር ቃል እና የጌታ ፈቃድ መሆኑን ካላየን እንደው ስጋችን ስለሆነ እከሌ ስላመጣው ዝም ብለን መስማማት
የለብንም የሚል ነገር ለማየት ሞክረናል። እና ሰይጣንም ይሁን ሌሎች ክፉ ሰዎች በመጽሐፍ ቅዱስ ውስጥ በስምምነት ሰርተው እንደነበረ መስማማት ሁልጊዜ እግዚአብሔር የመሆን ምልክት እንዳልሆነ አይተናል። ሌላው እነኚህ ሰዎች ለዚህ የዳረጋቸው ምንድነው? ሰይጣን ነው ሐሳብ ያመጣው ብለናል። እና አልፈተሹም፣ አልመዘኑም፣ ደካማ ነገራቸው ተጠቅመው ያገኛቸው እና እነሱም ደግሞ ሮንግ ሞቲቭ ነበራቸው። ራሳቸውን ለማሳየት ከሌሎች የተሻሉ እንደሆኑ ወይም እንደ ሌሎች መንፈሳዊ ሰዎች ለመሆን አስመስለዋል ሳይሆኑ ማለት ነው። ይሄን አይተናል። እና በእግዚአብሔር ላይ የታመኑ ሰዎች አልነበሩም። መንፈሳዊ ነገር ሲሪየስ እንደሆነ አላወቁም። ለገንዘብ ያላቸው ፍቅር ጠንካራ ነበር። እንግዲህ በዚህ ምክንያት ሰይጣን እንዳገኛቸው አይተናል። እና ለእግዚአብሔር ክብር ስንኖር እግዚአብሔር ክብር ወደ ቤታችን እንደሚያመጣ ተነጋግረናል። በዚህ ምክንያት የዚህ ሁሉ ነገር ውጤት ታላቅ ፍርሃት ቤተክርስቲያን እንዳመጣ አይተናል። እንጸልያለን።